ልጄ 1 ዓመት ከ6 ወር ሲሆኑ ለየት ያሉ ባህሪያትን ማስተዋል ጀመርኩኝ። በተለይም በተወሰኑ ወራት በእድሜ የምትበልጠው የእህቴ ልጅ ስለነበረች እድገታቸውን ሳነጻጽር የእሷ በጣም ፈጣን ሲሆን የእርሱ ግን ዝግ ያለ ነበረ። ከሁሉም በላይ ያሳሰበኝ የነበረው ወደ ኋላ መቅረቱ ሳይሆን የሚያሳያቸው አዳዲስ ባህሪያት ነበሩ። እነዚህም ያለ ምክንያት መሳቅና ማልቀስ፣ ምግብ አልበላም ማለት፣ ከልጆች ጋር አለመጫወትና ቀኑ ሙሉ አንድ የቴሌቪዥን ጣቢያ ላይ መመልከት መለያ ባህሪያቶቹ ነበሩ። ልጄ ስላመጣቸው አዳዲስ ባህሪያት ለማወቅ ቢሮዬ ቁጭ ብዬ ኢንተርኔት እያሰስኩኝ መዋል ጀመርኩ። ካነበብኳቸው ነገሮች ልጄ የሚያሳያቸው ምልክቶች ሁሉ የኦቲዝም መሆናቸውን ተረዳው። ችግሩን አምኖ ለመቀበል ረጅም ጊዜ ወስዶብኛል። ምንም እንኳን ልጄ ኦቲዝም አለበት ለመባል እድሜው ገና ቢሆንም በ1 ዓመት ከ10 ወሩ የሚያሳያቸው ጠቅላላ ምልክቶች የኦቲዝም እንደሆኑ በሐኪም ተረጋግጦልኛል። እኔ ብዙ ሳነብ የነበረው ስለ ኦቲዝም ምልክቶች እንጂ ልጄን እንዴት መርዳት እንዳለብኝ አልነበረም። ስለሆነም ብዙ ጥያቄዎች ወደ አእምሮ ይመላለሱ ጀመር። ከጥያቄዎቹም ውስጥ ልጄ ምን አይነት ልጅ ይሆንልኝ ይሆን? ትምህርት ቤት መሄድ ይችል ይሆን? ጓደኞች ይኖሩት ይሆን? ክረምት ላይ ዘመድ ቤት መሄድ ይችል ይሆን? ልጄን ፈልገው ክረምትኛ ቤት ለማሳለፍ የሚመጡ ልጆች ይኖሩ ይሆን? ልደትስ መሄድ ይችል ይሆን? የተለያዩ ስፖርቶችና ሙዚቃ መማረስ ይችል ይሆን? የሚሉ አያሌ ጥያቄዎችን ቢኖሩኝም መልሶቹን ግን በቀላሉ ማግኘት አዳጋች ነበረ። አሁን አሚን 8 ዓመት ሆኖታል። የ2ኛ ክፍል ተማሪም ነው። ከአሚን ጋር ብዙ ውጣ ውረዶችን አሳልፈናል። ብዙም አልቀሰናል፣ ብዙም ተፈተነናል። እኔም በህይወቴ ይሆናል ብዬ አስቤ የማላውቀውን አይነት ህይወት እየኖርኩ ነው ትለናለች ባለታሪካችን። ይህ ታሪክ የአእምሮ ሕክምና ባለሙያና አማካሪ በሆነችው መዓዛ መንክር ተዘጋጅቶ በቀረበው ሁሉም በአንድ የተሰኘ ተግባር ተኮር የሕክምና መጽሐፍ ላይ ተቀንጭቦ የተወሰደ ነው። የዚህን ታሪክ ሙሉ ክፍልና የሌሎች ወላጆችን ተሞክሮ እንደዚሁም ደግሞ ስለ ኦቲዝም በቂ ግንዛቤ ለማግኘት ይህንን መጽሐፍ አሁኑን ያገኘው።